እሺ ጤና ይስጥልኝ አባቴ የሀገር ባለውለታ ዛሬ ስላገኘሁት እጅግ በጣም ደስ ብሎኛል። ዛሬ የተገናኘነው የልጅነት ጊዜውን የትምህርት ሁኔታውን በህይወቶ ያሳለፏቸውን ጊዜያቶች ለመወያየት እንሞክራለን። እናም እባክዎ ማን ብዬ ልጥራዎት? በመጀመሪያ እግዚአብሔር ይመስገን ይህን ልጅ ስላገኘሁ በጣም ደስ ብሎኛል። የኔ አባት ብለህ ጥራኝ ችግር የለውም። እድሉን ስላገኘሁኝ በጣም አመሰግናለሁ። እንዳልከው ጥሩ ጥሩ ወጎችን እንጫወታለን ብዬ አስባለሁ። እግዚአብሔር የተመሰገነ ይሁን። እሺ በጣም ጥሩ የኔ አባት በመጀመሪያ ስለ ልጅነቱ ስለ አስተዳደጉ የት ሀገር ተወለዱ? ትምህርት በተመለከተስ እንዴት ነው የትምህርት ሁኔታው የት ተማሩ? የሚለውን እስኪ ትንሽ እንጨዋወት የኔ አባት። አመሰግናለሁ የኔ ልጅ። እኔ የተወለድኩት በጎጃም ክፍለ ሀገር በአንዲት ገጠራማ ቀዬ ነው። ከዛም አባቴ በደርግ አገዛዝ ደስተኛ ስላልነበረ አምራች ግባ ሲሉት አልገባም በማለት ቀየውን ትቶ ወደ ኦሮሚያ ክልል ወደምትገኝ ሻኪሶ ወደምትባል ከተማ ይዞኝ ሄደ ማለት ነው። እዛም ሲሄድ 7 አመት አካባቢ ይሆንክ ይመስለኛል። በሻኪሶም ከአንደኛ ክፍል እስከ 8ኛ ክፍል እንዲሁም የ9ኛ ክፍል ትምህርቴን ክብረ መንግስት በምትባል ሻኪሶ አቅራቢያ በምትገኝ ከተማ እየተማርኩ ባለሁበት ሰዓት የደርግ አገዛዝ ሲወድቅና ኢህአዴግ መምራት ሲጀምር ሀገሪቷን የተወሰነ ከቆየን በኋላ ወደ ጎጃም ክፍለ ሀገር ተመልሰን መጣን ማለት ነው ከአባቴ ጋር። በዚህም ደጀን ከተማ ያው የ10ኛ ክፍል እና የ11ኛ ክፍል ትምህርቴን የተከታተልኩትም በዚሁ በጎጃም ክፍለ ሀገር ነው ማለት ነው። ትምህርትዎን እንዴት አቋረጡ? ወታደር ለመሆን ምን አነሳሳዎት? እና በጣም የማይረሱት አጋጣሚ ምንድነው? ያለፉት ተሞክሮዎች አሁን ያሉት የህይወት ሁኔታስ እንዴት ነው? እስኪ አባቴ ትንሽ እዚህ ላይ አጫውቱኝ እስኪ። በጣም ጥሩ ጥያቄ ነው የኔ ልጅ የጠየከኝ። እንግዲህ 11ኛ ክፍል እያለሁ ሀገራችን ከኤርትራ ጋር ጦርነት ላይ በነበረችበት ጊዜ ያው ሀገራችን ለወጣቱ ጥሪ ስታቀርብ ወደ ወታደራዊ ማሰልጠኛ በመግባት ስልጠናውን ከወሰድኩ በኋላ በምዕራብ እዝ 109ኛ ኮር 45ኛ ክፍለ ጦር ዘመቻ መምሪያ ማለትም 45ኛ ክፍለ ጦር ስር በሚገኙ ሻለቃዎች ውስጥ አንድ ሻለቃ ውስጥ በዘመቻ መምሪያ የሚባል ዲፓርትመንት አለ እዛ ስራ ገባሁ ጀመርኩ ማለት ነው። የኔ አባት በየትኛው ውጊያ ተሳትፈዋል? በዚያን ወቅት ምን አይነት ሁኔታዎች ገጠሙት? ችግሩንስ እንዴት አለፉት? የኔ አባት እስኪ እንደው እዚህ ጋር እንደው እስኪ የተወሰነ ይበሉልኝ በጣም የሚደንቅ ነው የታሪኩ ሁኔታ። የኔ ልጅ በተለይ ጦርነቱ ማጠቃለያ አካባቢ መጨረሻው አካባቢ ከባድ ነበረ። ፀሀይ ግባት ዘመቻ እንዲሁም ደግሞ መጨረሻ አካባቢ ተሰኒና ባረንቱ ከባድ ወቅት ነው የነበረ። በዛን ጊዜ እንግዲህ ኢትዮጵያ ተሰኔን ለሁለተኛ ጊዜ ስትቆጣጠር የኤርትራው መንግስትም ሊታረቅ ችሏል ማለት ነው። በዚህን ጊዜ እንግዲህ ይገርምሃል ልጅ ከአጠገቤ የሚሞቱት የሚቆስሉት ሰዎች ታጋዮች ነበሩ። ነፍሳቸውን በገነት
ያኑረው የኔ ልጅ እንግዲህ ይኸው ነው ነገሩ። ከባድ ወቅት ነበረ በጣም አስቸጋሪ ነበር የኔ ልጅ ከባድ ጊዜ ነበረ